ዛሬ የነጋዴ ቭሎግ በዱባይ ምን እንደሚመስል ነው ማሳያችሁ። አብራችሁን ቆዩ። ያው መጀመሪያ ኤርፖርት ነው የምታርፉት። ኤርፖርቱን አትጠይቁኝ፣ ኤቭሪቲንግ ቱ ዘ ፖይንት ነው። ሶ እንደገባችሁ የዱባይ ሲም ካርድ በነጻ ይሰጣችኋል። እዛው ሀገር ውስጥ የምትጠቀሙበት በሱ ነው የምትጠቀሙት። ሶ ሻንጣችንን ይዘን ወጣን ከኤርፖርት። በር ላይም እንደምታዩት ታክሲዎች ተሰልፈው ታገኛላችሁ። ቀጥታ ሎኬሽናችሁ መናገር ነው። ከመሸ ነበር የገባ ነው። ከተማዋን በምሽት ይሄን ትመስላለች። ሞቃታማ ነበር። ብርድ እንዳጠብቁ መሽቷል ብላችሁ ሶ መንገድ ላይም ብዙም ሰው አታዩም። በነጋታውም ያው ሾፒንግ ከመሄዳችሁ በፊት ዶላር ወደ ድርሃም መቀየር ስላለባችሁ እዛ ገባን። ወዲያው ቀይረው ሰጡን። ሶ ቀጣይ የሚገዛውን እቃ ማስቀመጫ ሻንጣ ነው የምትገዙት። የተለያዩ አማራጮች አሉ። አንዱን ገዛን። አሁን የማሳያችሁ ኦልሞስት ሁሉንም እቃ የምታገኙበት ቦታ ነው። ኤሌክትሮኒክስ ኤንድ ኤቭሪቲንግ በቃ የምታጡት ነገር የለም። እንደ መርካቶ ማለት ነው። እንዳሉኝ ከሆነ ያው እኔ ኢምፖርት ማድረገው ከህንድ ስለሆነ የዱባይ ዲቴል ኢንፎ የለኝም። ልብሶች፣ ስልኮች፣ የቤት እቃዎች ሁሉ ነገር ነው ያለው። ሙቀቱ እንዳለ ሆኖ ሸክም ላይም ጎበዝ መሆን አለባችሁ ከዱባይ ነጋዴዎች የተረዳሁት። ምክንያቱም ከአንድ ቦታ ከገዛችሁ በኋላ ሌላ ቦታ ለመግዛት ያን እቃ ተሸክማችሁ ነው የምትዞሩት። ሶ እዛ ጨራረስንና ለራሴ ደግሞ ልብስ ለመግዛት ሞል ገባን። ያው ሞል ያሉት ውድ ስለሆኑ ለራሳችሁ ካልሆነ ለትርፍ ብዙም አልመክራችሁም። ሶ ገብተን ሁሉ ነገር በሴክሽን ስለሆነ የምትፈልጉትን ለማግኘት በጣም ቀላል ነው። እዛም ገዛን አንዳንድ ልብሶች ለኛ የሚሆኑ። በዛውም ደግሞ ሞል ውስጥ የሚገኙ አንዳንድ ሱቆች፣ ሱፐር ማርኬት የተለያዩ ነገሮችን አየን። የሚመገቡት እንደምታዩት በጣም ዊርድ የሆኑ ነገሮችም አሉ። ሶ ተመልሰን እቃዎቻችንን መዘንን። ኤርፖርት ከሚፈቀደው ኪሎግራም አለማለፋችንን ለማረጋገጥ ማለት ነው። የዱባይ ድመት በጣም ነው የሚያስጠላው እንደምታዩት። ሶ እቃ መግዛት ከጨረስን በኋላ አንዳንድ ቦታዎች መዟዟር ጀመርን። ከተማዋ ጽድት ያለች ናት። ሞሎቹ ብትሉ ሱቆቹ፣ የእግረኛ መንገድ ኤቭሪቲንግ በቃ ጥንቅቅ ያለ ነው። ዝም ብላችሁ ራሱ ወክ ብታረጉበት ራሱ አይደብራችሁ። በየመንገዱም ካሜራ ስላለ የሴፍቲ ጉዳይ አያሳስባችሁ። ላይክ ከሌሊቱ 8 ሰዓት ራሱ ወክ ብታረጉ ሚነካችሁ የለም። ኤንድ ወደ ቡርጅ ካሊፋ ለመሄድ ረጅሙ ፎቅ ማለት ነው ሩቅ ስለነበር ትሬን ነበር የተጠቀምነው። ግን ያው ባቡር አልኳችሁ እንጂ ውስጡ ኦልሞስት ኤርፖርት ባሉት በጣም ያምራል። ጽድት ያለ ነው እንደምታዩት። ሶ ቡርጅ ካሊፋንም አየን። ስፔሻል ነገር የለውም በእርግጥ ህንጻዎች ነው የምታዩት። ሶ ትንሽ መሸት ሲል ወደ ጎልድ ታውን ሄድን። የማታዩት የወርቅ አይነት የለም። ከወርቅ የጆሮ እስከ የወርቅ ቀሚስ ድረስ አለው። በጣም ብዙ ሰው ነው ያለው። በነጻ የሚታደል ነው የሚመስለው ራሱ። ሙቀቱ ግን እንዳልኳችሁ በጣም ያልባችኋል በማታ ራሱ። ከዛ ፋይናሊ በነጋታው ዴዘርት ላይ ሞተር ለመንዳት ሄድን። ያው እነዚህም ፈርስት ታይም ዱባይ ስትሄዱ የምታረጉት እንጂ ያን ያለ ንግድ ሄዳችሁ መዝናናት አልመክራችሁ። የዴዘርት ቦታውም ራቅ ስለሚል ያው በረሃ እያያችሁ ነው የምትሄዱት። ደረስን። በደንብ ፈና አደረግን። ደስ ይላል። ሶ ቭሎጉ ከተመቻችሁ ደግሞ ሌላ መሰራላችኋለሁ። መልካም ጊዜ